ኤፍራታ ናታን አንተ ድብቅ እስካሁን ድብቅኸኛል፣ ሰራሃለኝ። እኔ አምኜህ ከአንተ ጋር እስካሁን ቆይቼ ቤተሰቦችሽ ታገኛለሽ፣ እኔም ከአንቺ ጋር እፈልጋለሁ እያልከኝ ዋሽተኸኛል። ቤተሰቦቼ የት እንዳሉ ከአንተ አጠገብ ከኔ አጠገብ እያሉ ዋሽተኸኛል ብላ እንግዲህ ያው ናታ ላይ ያው በጣም ወቀሳው በዝቷል። እውነት ለመናገር ናታ ከዚህ በፊትም ተናግሮ ነበር እና የገኒ ከአንድም ሁለቴ ከሁለትም ሶስቴ እኛ ምስክር ነን እና እናትሽ መሆን እስከ መቼ ይደበቃል? እና ትወቅ ኤፍራታ እኔን ትወቅሰኛለች ብሎ ከዚህ በፊት ደጋግሞ ተናግሮ ነበረ። በእርግጥ ከራሷን ጋር ተነጋግራ ነበረ፣ ገኒ ከራሷ ጋር ማለት ነው። ልንገራት አይንገራት ልጄ አሁን ባለችበት ሁኔታ አይ ትንሽ ልጠብቃት አይ እያለች ብታምነኝ በታምነኝ እያለች ያው እስካሁን ስታብሰለስል ነበረች። ናታ ተናገረው ምንድን ነው እኛ ሳንነግራት በሌላ ሰማች ቀን ያኔ ዞር ብላ አታየንም፣ እኛን ትጠላለች፣ በተለይ ደግሞ እኔን ብሎ ተናግሮ ነበረ። ያው ያለውን ነገር አልቀረምና ውሎ ሳያድር ዛሬ ደርሶ ሰሞኑ እንዳየነው ጽዮን ያው አንዳንዴ የማስታወስ እኔ ብያቸዋለሁ ሰሞኑ ነገር የሚፈልጉ ተንኮሉ ነገር ታስታውሳለች፣ ሌሎቹ ደግሞ አታስታውስምና ሰሞኑ ተናግራ ነበረ ገኒ እናቷ መሆኗን። ለዛውም ደግሞ ይህ በጣም በቃ እንዴት ልንገራችሁ የሆነ በቁጣ በማት አንዳንድ ጊዜ ሰው እንደዚህ አይደለም የሚረዳውና ያላወቀው ነገር ወይም ደግሞ ቆየ ነገር ሲነገረው እንደዚህ አይደለም፣ ግን የያዛት ነገር ይዟት ነው ጽዮን። ከዛ ላይስ ምን ታርግሽ? ሀላስ በህፃንነቷ ተደፈረች እናትሽ አንቺን ወለደች። ከዛ አምጥታት ጣለችሽ። ምን ታርግ? ከዛ አልጨከነችም። መልሳ ይኸው በሰራተኝነት አንቺን ብላ ነው እዚህ ቤት የተቀመጠችው እና ከዚህ በለጠ ምን ታርግልሽ ብላ እንደው በንዴት ጭምር ነው የተናገረቻት። በዛ ሰዓት አይደለም የፍራታ ማንም ሰው ቢሆን ምን እንደሚሆን ምን እንደሚሰማው ያኔ እውነትም የውሸትም ይሁን እውነትም ብላ እየተፈራረቀባት ነበር። ማመን አልቻለችም ነበር። ለምን? ጽዮን ስላመማት ያለፉ ነገሮችን ማስታወስ ስለማትችል ዶክተርም ስላሏት ይህ ነገር ለማመን ተቸግራ ነበረ። ማን? ኤፍራታ። እንግዲህ ሰሙ ትላንትና ከትላንት ወዳ እንዳያችሁት ናታና ገኒ ሲያወሩ ስለዚህ ነገር አሁን ማወቅ አለባት እያለ እሷ ደግሞ ከፎቅ እየወረደች ነበር የሰማችው ወይ ደግሞ ያዳመጠችው። የሆነ ነገር እያወሩ እንደሆነ ስታቅ ቆም ብላ ቆማ እዛው ግርግዳው ላይ ማዳመጥ ጀመረች። ስትሰማ ግን ያው ጽዮን ያለቻት ነገር ኦን ሆኖ አገኘችው። ከዛ በኋላ ራሷን መቆጣጠር አቃተች። እንዴት ብላ ከቤት እንደወጣች አይተናል ማለት ነው። መንገድም ላይ ሆና ዛሬ ያፌት እስከሚደርስላት ድረስ በጣም እያለቀሰች መሬት እየደበደበች ለምን ናታ አስመሳይነ ከአንቺ ጋር አፈላልጋለሁ ብለ እስካሁን አጠገቤ ሸውደኸኛል አንተ እያለች እያለቀሰች መሬት እየቦጨቀች እየባጨቀች እየመታች መሬቱ ተይኝ አመመኝ እስኪላት ድረስ መደብደብ ማለት ነው። ያ ስትሆን ያያት የአፌት ጋርዶች ያው የአፌት ሰው አለው እንግዲህ ደውሎ እንዲህ ያንተ ጨረቃ መሬት እየደበደበች ነው እያለቀሰች ነው ተብሎ ያው የሀብታም ሰው ታውቃላችሁ የወሬም ጋርድ አለው ማለት ነው። ሲነግሩት የኔዋ ንግስት ማን ነው የነካት እያለ መኪናውን አስነስቶ ያለችበት ድረስ የት አካባቢ እንደሆነች ጠይቁ። በዛው በፍጥነት ደረሰ። ተነሺ የኔ ንግስት እዚህ ጋር ቆሻሻ ነው ነይ መኪና ውስጥ ላት እኔ መጀመሪያም ስገኝም በቆሻሻ በመሬት ላይ ነኝ የተገኘው አለች። ያ ማለት ያው ተጥለሽ የተገኘሽ ልጅ ነሽ ብላ ብዙ ጊዜ ቤዛ ታበሽቃታለች። ምንም ለማባበል ሞከረ። እሷ ግን ያው እንዳያችሁት በጣም ስቅስቅ ብላ ነው ያለቀሰችው። ማን ነው እንደዚህ ያስለቀሰሽ? ንገረኝ እስቲ ናታ ነው ወይ? ምንም ብላት አንተም ናታም ገደል ግቡ፣ ከፈለክ አሳስረው፣ አያገባኝም። አሁን ራሴን ለማጥፋት ራሴን እድል አላገኘውምና ተወኝ እስቲ ከዚህ ቦታ ተወኝ፣ ሂድ አትንካኝ እያለች ማልቀስ ጀመረች። ነው አለፋፌትም
አዎ። ከዛ በደግ አድርጎ ተሸክሟት መኪና ውስጥ አስገብቶ ወደ ቤቱ እየነዳ ሄደ። እንግዲህ ሌላው ደግሞ ሰሞኑን የአፌት ጋርዶች ሂዊን የቤዛን ጓደኛ እንዲይዙ ትዕዛዝ ሰጥተዋል። እሷም ደግሞ ጎበዝ ፖሊስ ነችና እንዲይዟት ያው ታውቃለች። ከዛ እያመለጠች ያ ሁሉም የኤፍራታ ዋጋ እየከፈለችላት ነው። ግን ኤፍራታ ልታምን አልቻለችም። እንደው ያፌት ሰው ነሽ እያለች ትጠረጥራታለች። እሷ ግን እሷን ለመርዳት ነበረ። ዛሬም እየተከታተሏት ነበር። ነገር ግን እንደሚይዟት ሴቶቹ ጋር ወስደው እንደሚጨምሯት ጠንቅቃ ታውቃለች። እስከሚይዟት ድረስ ያው መረጃ የሌሎቹ መስጠት አለባት። የባልደረባዋ የአንዱ ፖሊስ ጓደኛዋ ነው እንጂ ከአንቺ በኋላ ከዚህ ነገር ሁሉም በኋላ አብረን እንኖራለን፣ በጣም ነው የምወድሽ ብሎ እዛው መንገድ ላይ ፖሊስ ተፖሊስ ተልከሰከሱ። ፍቅራቸውም ተገላለጡ። ምንም እንዳያሳስባችሁ እስከመጣ ድረስ ምንም ሰርጉ አንተን ያፌት ይሄን ነገር እንዳይፈጽም በተቻለ አቅም ያው ታገል ብለዋለች። እሱም እሺ ብሎ አማናው ተቀብሏል። እነዚህን ህይወት ከወሰኑ በኋላ ያው ኤፍራታ ሀሳቧ ቀይራለች። ሰርጉ ላይሆንም ይችላል፣ ከፈለግ ናታን አሳስረው ብለዋለች። ያን ያለችው ደግሞ ናታን የከዳት መስሏት ነው። ያን ነገር ስለደበቃት ትልቅ በደል አድርገው ይዘዋለች። በነገራችን ላይ ከበደልም በደል ነው። ይሄን በደል ከምታምኑት ሰው ቤተሰብሽ አፈላልግሻለሁ እያለ ቤተሰቦቹ ጋር አብሮ መኖር ወይም ደግሞ ይሄ ነገር ሳያሳውቅ መቆየቱ እጅግ በጣም በደል ነው። በሷ ቦታ ሆናችሁ እሰቡት ማለት ነው። የሆነ ነገር ስንፈርድ ብቻ ራሳችን ምናምን ሳይሆን እንዲመቸን። እሱ ግን ምንም ችግር አልነበረበትም። ችግሩ የእናቷ የገኒ ነበረ። ናታ ላይ መፍረድ ያው ከባድ ነው። አትፍረድ ይፈረድብሃል የሚባለው አባባል ማለት ነው። ሌላው ደግሞ ቤዛ ነች። ቤዛ ይሄን ግርግር ምን የሆነ በመሀል የሆነ ነገር እንዳለ ገብቷታል፣ ግን ማወቅ ትፈልጋለች። ግን እነሱ ደግሞ ሊነግሯት አልፈለጉም። ገኒ የሚሆን ናታ አወቅሽም አላወቅሽም ጥቅም የለውም፣ ብታቂስ ምን ልታደርጊ ነው ብሎ ደምድሞባታል ማለት ነው። እሷ ግን እኔ እንደ መጀመሪያ አይደለሁም ብትልም ያው አላመኗትም ማለት ነው። ሌላ ደግሞ ገኒ ፍረተ ከሌለች እዚህ ምን አደርጋለሁ ብላ ሻንጣዋን ስባ ወይም ደግሞ ሸክፋ ወደ ቤቷ ወደ ዳጊጋ ሄዳለች ማለት ነው። ከዚህ በኋላ የሚፈጠረው አብረን የምናይ ይሆናል። ያፌት ያገባታል ወይስ አያገባትም የሚለውን እሱም የምናይ ይሆናል። ግን አይሆንም። ሰላማችሁ ይብዛ ባይ። ቪዲዮ ላይክ አድርጉት።